ሰላም ሰላም፣ እንደምን ዋላችሁ እንደምን አመሻችሁ የኔ ተወዳጆች። የኢትዮጵያ ኢኮኖሚ ጉዳይ በጣም አሳሳቢ ሆኗል። የኑሮ ውድነቱ በጣም ከፍ ከማለቱ የተነሳ አብዛኛው ማህበረሰብ የኑሮ ውድነትን መቋቋም አልቻለም። ይሄ ሊሆንበት የቻለው ምክንያት ደግሞ ምንድን ነው ብዬ ሳስበው የተራ ቁጥር አስቀምጥላችኋለሁ። እናንተ ደግሞ የኑሮ ውድነቱ ይሄ ነው አሊያም ደግሞ ከጠቀስኳቸው ውስጥም ከሌሉ ደግሞ ይሄ ነው ብላችሁ በኮሜንት ሴክሽን ላይ እንድሰጡኝ ሀሳብ ጠይቃለሁ። የመጀመሪያው መንግስት ነው፣ ሁለተኛ ደግሞ ባለስልጣን ነው፣ ሶስተኛ ደግሞ ነጋዴው ማህበረሰብ ነው፣ አራተኛው ደግሞ ሸማቹ ነው፣ አምስተኛው ደግሞ አብዛኛው የኢትዮጵያ ሕዝብ ስለማይተባበር አንድ መሆን ስለማይችል ነው። ስድስተኛ ደግሞ የኢትዮጵያ ሕዝብ አብዛኛው እንደሚወራውም እንደሚነገረው ምቀኛ ነው። ራሱ ከበላ ስለሌለው ስለማያስብ ነው ወይ? ኮሜንት ሴክሽን ላይ ገብታችሁ ጠቅላላ አድርጋችሁ ሀሳባችሁን ስጡኝና እኔ ወዳጃችሁ ደግሞ ከምን አንጻር የኑሮ ውድነት እንደሆነ ጠቅላላ ያለ ቪዲዮ ሰራላችኋለሁ። ኮሜንት ሴክሽን ላይ መልሳችሁን ጠብቃለሁ።